ማን ነው እነዚህን የመጽሐፍ ቅዱስ ጥያቄዎች 5 ከ5 የሚመልሰው? ሞክሩት። ጥያቄ ቁጥር 1 ሄሮድስ በትል ተበልቶ የሞተው ለምንድን ነበር? ሀ. ሕዝቡን ስለገደለ፣ ለ. ክብሩን ለእግዚአብሔር ስላልሰጠ፣ ሐመሩሃ ስለሰረቀ፣ መ. ስለሸሸ። ጥያቄ ቁጥር 2 የቤሪያ ሰዎች በየቀኑ ምን ያደርጉ ነበር? ሀ. ይጸልዩ ነበር፣ ለ. ይጾሙ ነበር፣ ሐመሩሃ መጻሕፍትን ይመረምሩ ነበር፣ መ. ይዘምሩ ነበር። ጥያቄ ቁጥር 3 ኢየሱስ ወደ ኢየሩሳሌም ሲገባ በምን እንስሳ ላይ ተቀምጦ ነበር? ሀ. በፈረስ፣ ለ. በግመል፣ ሐመሩሃ በአህያ፣ መ. በበቅሎ። ጥያቄ ቁጥር 4 በኢየሱስ የዘር ሐረግ ውስጥ የተጠቀሰችው ከኢያሪኮ የነበረች ሴት ማን ናት? ሀ. ሩት፣ ለ. ረዓብ፣ ሐመሩሃ ቤርሳቤህ፣ መ. ትዕማር። ጥያቄ ቁጥር 5 በማቴዎስ 5 ከ13 እስከ 14 መሰረት እኛ የዓለም ዳሽና የምድር ዳሽ ነን